ሰላም ወንድሜ፣ ያ ሁኔታ አጋጥሞ ያውቃል? ተስፋ የቆረጥክበት ዙሪያው ሁሉ የጨላለመብህና የት እንደምትሄድ የማታውቅበት ጊዜ። ምናልባትም የምትወዳት ሴት በድንገት ከህይወት ተሰናብታ ስልክን ሳትመልስ ወይም ቴክስትን አይታ ዝም ያለችበት ወይም እንዳላየ የሆነችበት ጊዜ የለም? በውስጥህ ምን ተሳስቻለሁ፣ በቃ እኔ ለሷ በቂ አይደለሁም ማለት ነው የሚሉ ጥያቄዎች መጥተውብህ አያውቁም? እነዚህን ጥያቄዎች እያንዳንዳችን በህይወታችን ውስጥ አንድ ወይም በተደጋጋሚ ጊዜ ጠይቀናል። ነገር ግን ዛሬ ችላ መባልህን የበቀል እርምጃ እንድትወስድ የሚያደርግ ሳይሆን ወደ ትልቅ ስኬት የሚመራህ ሚስጥራዊ መሳሪያ መሆኑን አሳያለሁ። ይህ የሳይኮሎጂና የሰው ልጅ ባህሪ ጥምረት ነው። እናም በትክክል የተገበረው ሰው ህይወቱን ሙሉ በሙሉ ሊለውጥ ይችላል። ይህን ቪዲዮ እስከ መጨረሻው ከተመለከትክ ከዚህ በኋላ ችላ መባልን በስሜት ስብራት ሳይሆን ይልቁንም ወደ ህይወትህ የሚመጣውን ኃይል እንደመነሻ ትጠቀምበታለህ። አስታውስ፣ የዚህ ቪዲዮ ዋና ዓላማ አንዲትን ሴት ችላ ስላለችህ እንድትበቀላት አይደለም። ዓላማው አንተ የራስህ ምርጥ ስሪት እንድትሆን ለመርዳት ነው። ለመለወጥ ዝግጁ ከሆንክ አብረን ቆይ። ከዚህ ቀጥሎ የሚቀርቡትን 7 ነገሮች ከተከተልክ ችላ መባልን በእርግጠኝነት ወደ ስኬት መቀየር ትችላለህ። አንደኛ፣ ስሜታዊ ደጋፊ ከመሆን ወደ የራስን ዋጋ መገንባት ሂድ። ብዙ ወንዶች ሳያውቁት ከሚሰሯቸው ትላልቅ ስህተቶች አንዱ ስሜታዊ ስፖንጅ መሆን ነው። ይህ ማለት ሁልጊዜ የምትገኝ፣ የእሷን መልእክት ወዲያውኑ የምትመልስ እና ስሜታዊ ችግር ሲያጋጥማት የመጀመሪያው ደራሽ መሆን ማለት ነው። ከሳይንሳዊ እይታ አንጻር ይህ ባህሪ የራስን ዋጋ ዝቅ ያደርገዋል። በ2015 ጆርናል ኦፍ ሶሻል ኤንድ ፐርሰናል ሪሌሽንሺፕ ላይ የወጣ አንድ ጽሑፍ ወይም አንድ ጥናት እንደሚያሳየው ከሆነ ከልክ ያለፈ ተደራሽነት አንድ ግለሰብ በሌላው ዘንድ ያለውን ዋጋ እንደሚቀንስ በግልጽ አስቀምጧል። ይህ እንደ አቅርቦትና ፍላጎት ሕግ ነው የሚሰራው። አንድ ነገር በብዛት ሲገኝ ዋጋው ይወርዳል። አንተ በፈለገች ጊዜ የምትገኝ ከሆነ ለሷ እንደ አንድ የተለመደ ዕቃ ትቆጠራለህ። ችግሩ እዚህ ላይ ነው። አንተ ጓደኛ ብቻ ሳትሆን አማራጭ ትሆናለህ። እሷ በፈለገችው ጊዜ ልትጠቀምበትና ልትተው የምትችለው ወንበር ትሆናለህ። ይህንን ሚና ወዲያውኑ አጥፋ። ለዚህ የመፍትሄው ቁልፍ ደግሞ የእጥረት ውጤት ወይም ደግሞ the scarcity effect የሚባለውን ሳይንሳዊ መርህ መጠቀም ነው። በ2018 ሳይኮሎጂካል ሳይንስ በተባለ መጽሔት ላይ የታተመ ጥናት እንዳመለከተው አንድ ነገር መጥፋት ወይም ማነስ ሲጀምር ሰዎች ለሱ ያላቸው ፍላጎት ይጨምራል። ይህ ተመሳሳይ መርህ በግንኙነት ላይ ይሰራል። ወዲያውኑ መልእክት መመለስን ስታቆም፣ እሷ ስትደውልልህ ሁልጊዜ እንደማትገኝ ስትገነዘብ እና የእሷን የስሜት ሸክም መሸከም ስታቆም ያላችሁ ግንኙነት ወዲያውኑ ፍላጎትና ማራኪነት ይኖረዋል። እሷም ለምን እንደ በፊቱ አይሆንም፣ የሆነ ችግር አለ እንዴ ብላ ራሷን መጠየቅ ትጀምራለች። ይህ የስነ ልቦና ፍላጎት እንዲፈጠር ያደርጋል። ስለዚህ ከዛሬ ጀምሮ የእሷ ስሜታዊ ደጋፊ ከመሆን ይልቅ የራስን የህይወት ገንቢ ሁን። የራስን ዋጋ ጨምር። ሁለተኛ፣ ለጥቂት ጊዜ ጥፋና ራስን እንደገና ፍጠር። ብዙ ሰዎች ዝም ብለው በመጥፋት ይሳሳታሉ። ነገር ግን የመጥፋት ጥበብ ከዚህ በላይ ነው። የመጥፋትህ ምክንያት ለሌላው ሰው የማህበራዊ ማስረጃና ራስን የማሳየት ቲዮሪ ላይ የተመሰረተ ነው። በ2019 ፐርሶናሊቲ ኤንድ ሶሻል ሳይኮሎጂ ሪቪው ላይ የወጣ አንድ ጥናት እንዳመለከተው አንድ ሰው ማህበራዊ አቋሙን ሲቀይር ሌሎች ሰዎች ስለሱ ያላቸው አመለካከትም ይለወጣል። ስለዚህ ዝም ብላ አትጥፋ። አንድ መልእክት ብቻ ትተጥፋ። ያለኝን ዋጋ የማያውቅ ሰው መጠበቄን አቆሚያለሁ የሚል አጭርና ግልጽ መልእክት ላክ። ይህ መልእክት ከስሜት የጸዳና ከበቀል የራቀ መሆን አለበት። ይህ እርምጃ የማይቀለበስ ቁርጠኝነት የሚለውን የስነልቦና መርህ ያሳያል። እኔ ያለሷም መኖር እችላለሁ የሚል መልእክት በቀጥታ ይልካል። ከዚያ በኋላ ግን ያንተ ትልቁ ግብ ራስን መለወጥ ይሆናል። ይህ የውጫዊ ገጽታ ለውጥ ብቻ አይደለም፣ የእውነት የውስጥ ማንነትን ጭምር መለወጥ ነው። በጆርናል ኦፍ አፕላይድ ሳይኮሎጂ ላይ የታተመ አንድ ጥናት እንደሚያመለክተው ከሆነ በግል ራስን መለወጥ ላይ ያተኮሩ ሰዎች በሌሎች ሰዎች ዘንድ ከፍተኛ አክብሮትና ተደማጭነት እንደሚያገኙ ያሳያል። ይህንን ወደ ህይወትህ አምጣው። ወደ ጂም መሄድ ብቻ ሳይሆን ጠንካራ ስብዕና ግንባታ ላይ አተኩር። አዲስ የሙያ ክህሎት በመማር አዲስ የትርፍ ጊዜ ማሳለፊያዎችን በመጀመር እንዲሁም አዲስ የጓደኝነት ክበብ በመገንባት። ይህ የማህበራዊ ማስረጃ ክበብ ነው። ሰዎች አንተ ጥሩ ጊዜ እያሳለፍክ በስኬትና በደስታ እየተከበብክ እንደሆነ ሲያዩ ያንተ ዋጋ በድንገት ከፍ ይላል። እሷም ይህንን ስታይ ያ ሰው እኮ ለውጥ አምጥቷል ብላ ታስባለች። ይህ የስነ ልቦና ለውጥ የቀድሞ አንተ እንዳልሆንክና አንተ በሌሎች ዘንድ የሚፈለግ ሰው እንደሆንክ እንድትገነዘብ ያደርጋታል።
ሶስተኛ ትልቅ ለውጥ አሳይ። ይህ ስለ ጂም መግባት ወይም ስፖርት መስራት ብቻ አይደለም፣ የራስን ማንነት ወደ አዲስ ደረጃ ስለማሳደግ ነው። የአንድ ሰው ህይወት በሁለት ዋና ዋና ክፍሎች ይከፈላል፣ ውስጣዊና ውጫዊ ማንነት በመባል። የ2017 የሳይኮሎጂ ቱዴይ መጣጥፍ እንደሚያሳየው የእነዚህ ሁለት ክፍሎች መሻሻል የራስን ዋጋና በራስ መተማመንን ያጎለብታል። ውጫዊ ለውጥ አካላዊ ብቃትን በማሻሻል ይጀምራል። ጤናማ አመጋገብ መከተልና የአካል ብቃት እንቅስቃሴን የህይወት አካል ማድረግ። ይህ በራስህ ላይ የምታደርገው ኢንቨስትመንት ስለሆነ ሌሎችም ያንን ያያሉ። ከዚህ በተጨማሪ የአለባበስ ዘይቤህንና አጠቃላይ ገጽታህን ማሻሻል በራስ ላይ ያለህን እይታ ይለውጣል። የአለባበስ ዘይቤን በተመለከተ በ2015 በጆርናል ኦፍ ኤክስፐሪመንታል ሶሻል ሳይኮሎጂ ላይ የታተመ አንድ ጥናት እንደሚያሳየው ሰዎች አዲስና ማራኪ አለባበስ ያላቸውን ሰዎች የበለጠ በራሳቸው የሚተማመኑና ስኬታማ አድርገው ይቆጥራሉ። ከውጫዊ ለውጥ ባሻገር ውስጣዊ ለውጥ የበለጠ አስፈላጊ ነው። ይህ የዲሲፕሊን የአእምሮ ጥንካሬና የባህሪ ለውጥ ነው። አዲስ ክህሎት መማር፣ አዲስ የትርፍ ጊዜ ማሳለፊያዎችን ማግኘትና የገንዘብ ነክ ጉዳዮችን ማስተካከል ራስን የበለጠ ጠንካራ እንድትሆን ያደርግሃል። ጥናቶች እንደሚያሳዩት ከሆነ በግል እድገት ላይ የሚያተኩሩ ሰዎች ከሌሎች ዘንድ ከፍተኛ ክብርና ተደማጭነትን ያገኛሉ። አዲስ የጓደኝነት ክበብ መፍጠርና የማህበራዊ ህይወትን ማስፋትም የዚህ ትልቅ ለውጥ አካል ነው። ራስን በመንከባከብ ሌሎች አንተን እንዲያደንቁ ታደርጋለህ። ይህም ራስህ በምትሰራው ላይ አዎንታዊ ተጽዕኖን ያሳድራል። አራተኛ ማህበራዊ ክበቧን መልሰህ ያዝ። ይህ እርምጃ ቀጥተኛ ያልሆነና ሳይንሳዊ መሰረት ያለው ነው። አንተ አሁን የተሻለ ስሪት ነህ እና ይህንን ለውጥ ወደ ህይወቷ በቀጥታ ሳይሆን በጓደኞቿ በኩል ማስገባት ትጀምራለህ። ይህ የማህበራዊ ማስረጃ ወይም ሶሻል ፕሩፍ የሚለውን የስነ ልቦና መርህ ይጠቀማል። በ2019 ፐርሶናሊቲ ኤንድ ሶሻል ሳይኮሎጂ ሪቪው ላይ የወጣ አንድ ጥናት እንደሚያመለክተው ከሆነ ሰዎች ስለ አንድ ግለሰብ ያላቸውን አስተያየት ከሌሎች ሰዎች አስተያየት ጋር በማነጻጸር ይገነባሉ። አንተ ከጓደኞቿ ጋር መቀራረብ ስትጀምር እነሱም ያንተን አዲስ ማንነት፣ በራስ መተማመንና ማራኪነትን ሲያደንቁ የራሷ ክበብ ያንተን ዋጋ ከሷ በላይ እንደሚገምት ትረዳለች። ይህ የስነ ልቦና ሁኔታ በሷ ውስጥ ጸጸትን መፍጠር ይጀምራል። ታዲያ አንተ ከነሱ ጋር በምትግባባበት ጊዜም ቢሆን በራስ መተማመንና የማራኪነት ስሜትን ማስተላለፍ ይኖርብሃል። ከነሱ ጋር የምታሳልፈው ጊዜ አጓጊ፣ አስቂኝና አዎንታዊ መሆን አለበት። የእሷን ስም ማንሳት ወይም ደግሞ ስለ እሷ ለማውራት መሞከር በፍጹም የለብህም። ይልቁንም የራስን ህይወት ስኬቶችና እያሳለፍክ ያለውን አዎንታዊ ጊዜ መግለጽ አለብህ። አንድ ጥናት እንደሚያመለክተው ከሆነ ሰዎች ሌሎች ስኬታማ እንደሆኑ ሲያዩ ለነሱ ያላቸው አክብሮትና ፍላጎት ይጨምራል። ይህ ዘዴ የተዘዋዋሪ ተጽዕኖ ወይም ኢንዳይሬክት ኢንፍሉዌንስ በመባል ይታወቃል። የሷ ጓደኞች ስላንተ ማውራት ሲጀምሩ የሷ ጸጸት እየጨመረ ይሄዳል። አምስተኛ የጎደለ ነገር እንዲሰማት አድርግ። አሁን የምታደርጋቸው ነገሮች ሁሉ ጸጸት እንዲሰማት የሚያደርጉ ናቸው። በአንድ ጥናት ላይ እንደተመለከተው ከሆነ ጸጸት የሚመጣው አንድ ሰው ትልቅ ዋጋ ያለው ነገር እንደጣለ ወይም ደግሞ እንደሰጠ ወይም ደግሞ እንዳጣ ሲሰማው ነው። አንተ በጓደኞች አዳዲስ ሴቶችና እድሎች ስትከበብ እሷ በአንተ ህይወት ውስጥ የነበራት ቦታ ባዶ እንደሆነ ይሰማታል። የአንድ ነገር ባለቤት የመሆን ስሜት የሚለው የስነ ልቦና መርህም ይሰራል። አንድ ሰው ከኛ ጋር ቅርብ ሲሆን የሱ ባለቤት እንደሆነን ይሰማናል። አንተ ከሷ ስትርቅ የዚያ ባለቤትነት ስሜት ይጣላል ወይም ይጠፋል። ነገር ግን አንተ የተሻልክ ሆነ ስትመለስ የዚያን ስሜት ስላጣችው ትጸጸታለች። አንተ ከሷ ተነጥለህ የተሻለ ህይወት ስትፈጥር እሷ የዚያ ህይወት አካል ያልሆነችበት ሁኔታ ስለሚያጋጥማት ጸጸት ይሰማታል። አንተ የምትፈልገው ነገር እሷን ማስቆጣት ወይም ማሳዘን አይደለም። ይልቁንም ራስን በማሻሻል እሷ ያጣችው ምን ያህል ትልቅ ነገር እንደሆነ እንድትገነዘብ ማድረግ ነው። አንተ የሌላው ሰው አስተያየት ላይ ተመስርተህ የምትኖር አይደለም። አንተ የራስህ የህይወት ባለቤት ነህ። ስድስተኛ ዘላቂ አሻራ ትተህ ሂድ። አብዛኛውን ጊዜ ሰዎች ተራና ሊገመቱ የሚችሉ የህይወት ዘይቤዎችን ይኖራሉ። አንተ ግን የዚህ ተቃራኒ መሆን አለብህ። ያልተጠበቀ ሰው ሁን። አንዳንድ ጊዜ አደገኛ ነገሮችን ሞክር። በድፍረት ኑር እና ሌሎች ስለ አንተ የሚያወሩበትን ታሪክ ፍጠር። The Science of Memorable Events የሚለው መርህ እንደሚያመለክተው ከሆነ ሰዎች ስሜታቸውን በከፍተኛ ሁኔታ የሚነኩ ያልተለመዱ ክስተቶችን ወይም ደግሞ ሰዎችን ያስታውሳሉ። የፈጠርከው አዲስ ማንነት እሷ ልታመልጠው የማትችለው ታሪክ ይፈጥራል። በ2017 ጆርናል ፐርሶናሊቲ ኤንድ ሶሻል ሳይኮሎጂ ላይ የታተመ አንድ ጥናት እንደሚያመለክተው ከሆነ ሰዎች አስገራሚና ያልተጠበቁ ባህሪ ያላቸውን ሰዎች የበለጠ ማራኪና ተፈላጊ አድርገው ይቆጥራሉ። አንተ አሁን በድፍረት የምትኖር በራስህ የምትተማመንና አዲስ ነገር የምትሞክር ሰው ነህ። እዚህ ላይ ዋናው ነጥብ ትኩረት ለመሳብ ተብሎ የሚደረግ ባህሪ ሳይሆን
የራስህ የህይወት አካል እንዲሆን ማድረግ ነው። አንተ ለራስህ ስትል የምትኖርበትን ህይወት መፍጠር ነው። ይህ ደግሞ በራስ መተማመንክን ይጨምራል። ይህም በሌሎች ዘንድ የምትታይበትን መንገድ ይቀይረዋል። ሰባተኛ፣ የምትስብ ሰው ሁን። ከመከተል ይልቅ አንተ አሁን የሚፈለግ ሰው ነህ። ይህንን ሁኔታ በጥበብ ተጠቀምበት። በአዲስ አድናቂዎች የተሞላ ህይወት እንዳለ የሚያሳዩ ፍንጮችን በማህበራዊ ሚዲያ ላይ ያሳይ። ከአንድ ታዋቂ ሰው ጋር ራት እየበላሁ ነው አይነት የሚሉ ጽሁፎችን መጠቀም ወይም ደግሞ በፎቶ ማሳየት ትችላለህ። ይህ የሰዎችን የማወቅ ጉጉት ያነሳሳል። ኩሪዮሲቲ ጋፕ ወይም ደግሞ የማወቅ ጉጉት ክፍተት የሚለው የስነ ልቦና መርህ እንደሚለው ከሆነ ሰዎች የሆነ ክፍተት ሲያዩ ያንን ለመሙላት ይሞክራሉ። በ2014 ጆርናል ኦፍ አፕላይድ ሶሻል ሳይኮሎጂ ላይ የወጣ አንድ ጥናት እንደሚያሳየው ከሆነ ቀጥተኛ ያልሆኑ የማህበራዊ ፍንጮች ከአንድ ሰው ጋር ያለንን ግንኙነት ለማጠናከር ሊያገለግሉ ይችላሉ። ታዲያ አንተ ይህንን ዘዴ የምትጠቀመው የእሷን ትኩረት ለመሳብ አይደለም፣ ይልቁንም የራስህ ህይወት ምን ያህል እየበለጸገ እንደሆነ ለማሳየት ነው። ይህ ዘዴ ከማንኛውም ቀጥተኛ ንትርክ የበለጠ ውጤታማ ነው። አንተ እየተሻሻልክ እንደሆነ ስትገነዘብ በህይወትህ ውስጥ የነበራት ሚና ምን ያህል ትንሽ እንደሆነ ትረዳለች። በአጠቃላይ ይህ ሁሉ ስለ በቀል አይደለም። የበቀል እርምጃ በውስጥህ ያለውን ቁጣና ህመም ይጨምራል እንጂ አይቀንሰውም። ይህ ሁሉ ስለ ራስን መለወጥ ነው። አንተ የሌላው ሰው አስተያየት ወይም ደግሞ ውሳኔ ላይ ተመስርተህ የምትኖር ሰው አይደለህም። አንተ የራስህ ህይወት ባለቤት ነህ። ችላ መባልህ ወደ እውነተኛ ለውጥ የሚመራህ መነሻ ይሁን። አሁን ያንተ ተራ ነው። ከዛሬ ጀምሮ ህይወትን ለመለወጥ የትኛውን የመጀመሪያ እርምጃ ነው ለመውሰድ ያሰብከው? ሐሳብህን በኮሜንት ላይ ጻፍልኝ። ቪዲዮውን ከወደድከው ላይክ እና ለወዳጆችህም ሼር አድርገው። ታዲያ ሁሌም ቻናሉን ሰብስክራይብ ማድረግህንና የደውል ምልክቷን መጫንህን እንዳትረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።